ብሩኖ ሚጌል ቦርጌስ ፈርናንዴስ ዛሬ ስለ ማንቸስተር ዩናይትዱ መሃል ሜዳ ሚዛን ጠባቂ ስለሆነው ፖርቹጋላዊው ተጫዋች ብሩኖ ፈርናንዴስ ከውልደቱ እስካሁን ባለበት እድሜ ወደ ኋላ ተመልሰን በህይወቱ የገጠሙትን ውጣ ውረዶች እና ስኬቶቹን እንመለከታለን። እናንተ ደግሞ ላይክ፣ ሰብስክራይብ ያደረጋችሁ እንድትከታተሉ በአክብሮት እንጠይቃችኋለን። ብሩኖ የተወለደው እንደ ፈረንጆቹ ዘመን አቆጣጠር ሴፕቴምበር 8 1994 ፖርቹጋል ውስጥ ማያ በምትባል ግዛት ሲሆን እግር ኳስን እንደማንኛውም ታዳጊ በሰፈር ውስጥ የጀመረ ሲሆን በሰፈራቸው ውስጥ ኢንፌስታ የሚባል ሎካል ክለብ ውስጥ እየተጫወተ የቆየ ሲሆን ከዛ ወደ ቮቪስታ አካዳሚ ተመልምሎ ከተቀላቀለ በኋላ በዛ አካዳሚ 8 ዓመት የቆየ ሲሆን በዚያው አካዳሚ በነበረበት ወቅት የፖርቹጋል አያል ክለብ የሆነው ፖርቶ እሱን ሊያስፈርሙት ያቀረቡለትን ጥያቄ ውድቅ አድርገዋል። ምክንያቱም በቮቪስታ አካዳሚ ወደ መለማመጃ ቦታዎችና ወደ ግጥሚያ ቦታዎች የሚጓጓዙበት ባስ ስለነበራቸው ለእርሱ የተመቸ አካባቢ ነበር። ፖርቶዎች ደግሞ ይህንን አላመቻቹለትም ነበር። በዚህ ምክንያት በነበረበት በቮቪስታ አካዳሚ ለ8 ዓመት ቆይቷል። ብሩኖ እዛ በቆየባቸው ጊዜያቶች አማካይ ሆኖ የተጫወተ ሲሆን በመቀጠልም ወደ ጥልቅ አማካይነት ተቀይሮ መጫወት ጀመረ። ብሩኖ ፈርናንዴስ በ2012 እንደ ፈረንጆቹ ዘመን አቆጣጠር በ17 ዓመቱ ወደ ጣሊያን ተዘዋውሮ በጣሊያን ሴሪ ቢ ለሚጫወተው ኖቫራ ተቀላቀለ። በዛም በክለቡ ቆይታው በሁሉ ውድድሮች 23 ጨዋታዎች ላይ ተሳትፎ 4 ግቦችን ማስቆጠር ችሏል። በመቀጠልም በዛው በጣሊያን ውስጥ ወደሚገኘው ሌላኛው ክለብ ወደ ዩዲኒዜ ተዘዋውሮ ለ3 ዓመታት የተጫወተ ሲሆን በዛም በ33 ጨዋታ 3 ግቦችን አስቆጥሯል። በዛም ወቅት ዩዲኒዜ በጣሊያን ሴሪ ኤ ይጫወታል። በመቀጠልም ወደ ሌላኛው ጣሊያን ክለብ ወደ ሳምፓዶሪያ የተዘዋወረ ሲሆን በዛም በ35 ጨዋታዎች 5 ግቦችን ማስቆጠር ችሏል። በመቀጠልም በ2017 እንደ ፈረንጆቹ የዘመን አቆጣጠር ወደ ሀገሩ በመመለስ የፖርቹጋል ኃያሉን ቡድን ስፖርቲንግ ሊዝበንን በ8.5 ሚሊዮን ዩሮ ተቀላቀለ። በዛ ወቅት አሰልጣኙ የነበሩት ሲላስ ስለ ብሩኖ ብቃት ሲናገሩ ብሩኖ ኢስ ቶፕ ፕሌየር ብለው ስለ ብሩኖ ብቃት አክብሮታቸውን ገልጾለታል። ብሩኖም በክለቡ ፍርማውን አውኖሮ ፍርማው ሳይደርቅ አሻራውን ማሳረፍ የጀመረ ሲሆን በደጋፊዎችና በቡድን አጋሮቹ ተወዳጅነትን አግኝቷል። የመጀመሪያ ግቡንም ኦገስት 6 2017 እንደ ፈረንጆቹ ዘመን አቆጣጠር ስፖርቲንግ ሊዝበን ከዴስፖርቲቮ ዳስ አቬስ ጋራ ባደረገው ጨዋታ ተቀይሮ ገብቶ አስቆጥሯል። ብሩኖ በስፖርቲንግ ሊዝበን በ2 ዓመት ተኩል ቆይታው በሁሉም ውድድሮች 137 ጨዋታዎችን ያደረገ ሲሆን 63 ግቦችንና 50 አሲስቶችን አስመዝግቧል። በአጠቃላይ በ137 ጨዋታዎች 113 የጎል አስተዋጽኦ አስመዝግቧል። ብሩኖ በ2018-19 የውድድር ዘመን ማርች 3 በሜዳቸው ፖርትመንስን ሲያሸንፉ ባለቀ ደቂቃ ቅጣት ምት ጎል በማስቆጠር በ1981-82 በአንቶኒዮ አልቬሮ ይዞ የነበረውን የክለቡን የጎል ሪከርድ በልጠዋል። በ2018-19 የውድድር ዘመን በአሳየው ብቃት ለሁለተኛ ተከታታይ ዓመት የፕሪሚየር ሊጋ የዓመቱ ምርጥ ተጫዋች ተብሎ ተመርጧል። 2019-2020 የውድድር ዘመኑ በመጀመሪያዎቹ 10 ጨዋታዎች 7 ግቦችን አስቆጥሯል። በኖቬምበር 20 በኢሮፓ ሊግ ከፒኤስቪ ኢንዶቬን ጋር ባደረጉ ጨዋታ 4-0 ሲያሸንፉ በጨዋታው 2 ግቦችን አስቆጥሮ 2 አሲስቶችን ማድረግ ችሏል። በአጠቃላይ በስፖርቲንግ ሊዝበን ቆይታው 3 ዋንጫዎችን ማሳካት ችሏል። በ2017-18 እና በ2018-19 የፖርቹጋል ሊግ ካፕን ያሸነፈ ሲሆን በ2018-19 ታካ ዲ ፖርቱጋል አሳክቷል። ከዚህ አስገራሚ ብቃት በኋላ ብዙ የአውሮፓ ታላላቅ ቡድኖች የእሱ ፈላጊ ሆነው ብቅ ቢሉም በመጨረሻ ማንቸስተር ዩናይትድ ብሩኖን በጃንዋሪ 29 2020 የገዙ ሲሆን 10% ደግሞ ከወደፊት ሽያጩ ትርፍ ብሩኖ የ5 ዓመት ተኩል ኮንትራት በማንቸስተር ዩናይትድ ቤት ፈረመ።